ግብር ለሀገር ክብር በሚል መሪ ቃል በጅጅጋ ከተማ በተካሄደው የታክስና የጉምሩክ ህግ ተገዥነት ንቅናቄና የታማኝ ግብር ከፋዮች ዕውቅና አሰጣጥ መርሃ ግብር ላይ ተገኝተው ንግግር ያደረጉት የሶማሌ ክልል ርዕሰ መስተዳድር ሙስጠፌ ሙሐመድ የግብር አሰባሰብ ስርዓት የመንግስት አስተዳደር ጥንካሬ አንዱ መለኪያ ስለመሆኑ አንስተዋል። በክልሉ ባለፉት የለውጥ ዓመታት የገቢ አሰባሰብ አቅም እያደገ መምጣቱን ያነሱት ርዕሰ መስተዳድሩ በተገቢው ልክ የክልሉን አቅም ባማከለ ደረጃ ገቢ ለመሰብሰብ ግን አሁንም ውስንነቶች መኖራቸውን ገልጸዋል። በመሆኑም የገቢ አሰባሰብ ሂደት ላይ ማነቆ የሆኑ ችግሮችን ለይቶ ለመቅረፍ በቅንጅት መስራት ተገቢ ስለመሆኑ ገልጸዋል። የገቢ አሰባሰቡ ከፍ ያለ ቢሆንም መሰብሰብ ከነበረበት ቦታ ላይ ደርሰናል የሚል እምነት የለንም። በክልላችን ከፍተኛ ችግር እየፈጠረ ያለው የኮንትሮባንድ ንግድ ለገቢ ማሽቆልቆል በሀገርም በክልል ደረጃም ያለው አስተዋጽኦ ይታወቃል። ስለዚህ በዚህ ዙሪያ በቅንጅት በመስራት ህገወጥ ንግድንና ኮንትሮባንዲስቶችን ለመግራት የሚሰሩ ስራዎች ለማጠናከር ክልሉ ዝግጁ መሆኑን የገለጹ ሁሉም አውቆ እንዲተባበርና የገቢ ስርዓቱን በማስተካከል የመንግስትነታችንና የሀገራችንን የኢኮኖሚና የጸጥታ ሁኔታ የሰላም ሁኔታ ለማሸጋገር ሁላችንም ቆርጠን መስራት አለብን። ከግብር የሚሰበሰበው ገቢ ዜጎችን ተጠቃሚ የሚያደርጉ የተለያዩ የልማት ስራዎችን ተግባራዊ ለማድረግ ዋነኛ መሳሪያ መሆኑን ያነሱት የገቢዎች ሚኒስትር አይናለም ንጉሴ በገቢ አሰባሰብ ሂደት ላይ የሚስተዋል ተግዳሮትን ለመቅረፍ ግንዛቤ ለመፍጠር የሚረዳ ህዝባዊ ንቅናቄ መጀመሩን ተናግረዋል። ገቢን መሰወርና በህገወጥ መንገድ የሚንቀሳቀሱትን የሀገራችንን እድገት የሚያገጭጩ በአደባባይ የሚያነውር ማህበረሰብ እንዲኖር በትጋት ልንሰራም ይገባል። በመሆኑም ይህንን ግብር ለሀገር ክብር ንቅናቄ በምናካሄድበት ወቅት ኮንትሮባንድንና ህገወጥ ንግድን ከመከላከል አንጻር የአካባቢው ማህበረሰብ ግንዛቤ ከፍ ለማድረግ በትኩረት መስራት ይኖርብናል። የሶማሌ ክልል ገቢዎች ቢሮ ኃላፊ አብዱ አዚዝ አህመድ በበኩላቸው በክልሉ የገቢ አሰባሰብ ከዓመት ዓመት ከፍተኛ መሻሻሎችን አሳይቷል ብለዋል። በዘንድሮ ዓመት በ2005 በጀት ዓመት በክልሉ 9 ቢሊዮን ብር ለመሰብሰብ አቅደን ባለፉት 10 ወራት የሰበሰብነው ገቢ 7.6 ቢሊዮን ሲሆን ከአምናው ተመሳሳይ ወቅት ጋር ስናነጻጽረው የ2 ቢሊዮን ገቢ ጭማሪ ያለውና በፐርሰንትም ስንገልጸው 36% የገቢ እድገት ያሳያል። በዕለቱ ዕውቅናና ሽልማት የተበረከተላቸው ታማኝ ግብር ከፋይ ተቋማትና ግለሰቦች ዜጎች የሚጠበቅባቸውን ግብር በአግባቡ በመክፈል ህገወጥነትን በጋራ መከላከል ይገባል ብለዋል። ትናንትና ዳውኛ ያስተማረኝ ሀገሬ ነው። ምንም ሳይኖረኝ ትናንትና ሃይስኩል ከኤሌመንተሪ ጀምሮ እስከ ሃይስኩል እስከ ዩኒቨርሲቲ 0.5 ሳንቲም ብር አልከፈልኩም። ዛሬ ደግሞ በዛን ስንማር የነበረው ደግሞ ግብር ሌላ እንደኔ ግብር ከፋይ ስለነበሩ ነው። እኔ ደግሞ አሁን በደረጃው ደርሻለሁ። ግብር ከፋይ ሆኜ ከኔ ሆላ ያሉ ሰዎች ቢማሩ ግብር ከፍዬ አገሬ ባድግ ደስተኛ ነኝ። ዛሬ ለመጀመሪያ ጊዜ መሸለማችን በጣም ደስታ ተሰምቶናል። በዚህ አጋጣሚ ህገወጥ ንግድ የሚያደርጉ ነጋዴዎችም እንደኛው እንዲሸለሙት ወደ ህጋዊ መስመር እንዲመጡ እንጠይቃለን። ከየካቲት 2015 እስከ የካቲት 2016 ዓ.ም የሚቆይ ሀገር አቀፍ የታክስና የጉምሩክ ህግ ተገዥነት ንቅናቄ ከወራት በፊት መጀመሩ ይታወሳል። ለኢትዮጵያ ቴሌቪዥን ቴዎድሮስ ታደሰ ጅጅጋ